ውድ ተመልካቾቻችን በአርቲስት ነጻነት ወርቅነህ ድንገተኛ ሞት ጥልቅ ሐዘን ተሰምቶናል። ለቤተሰቦቹ፣ ለወዳጅ ዘመዶቹና ለአድናቂዎቹ ሁሉ መጽናናትን እየተመኘን ስለ አርቲስት ነጻነት ወርቅነህ የሕይወት ታሪክ ጥቂት ነገር እንንገራችሁ። ለኮሜዲ ሥራ የተፈጠረው ድንቅ የጥበብ ሰው ነጻነት ወርቅነህ በ1975 ዓመተ ምህረት በአዲስ አበባ የተወለደ ሲሆን የመጀመሪያና ሁለተኛ ደረጃ ትምህርቱን በዛው በአዲስ አበባ እንዲሁም ቲያትር ጥበባት ትምህርትን በአዲስ አበባ ዩኒቨርሲቲ ተከታትሏል። የትወናና የቀልድ ሥራዎቹን ከታዳጊነቱ ጀምሮ ይሠራ የነበረው ነጻነት በትምህርት ቤት ድራማዎች ላይ የሴት ገጸ ባህሪያትን ጨምሮ በርካታ የተለያዩ ገጸ ባህሪያትን ወክሎ በመጫወት ድንቅ ችሎታውን ከማሳየት ባሻገር ተስፋ የሚጣልበት መሆኑንና የወደፊት መዳረሻውን ቀድሞ ያመላከተ ድንቅ አርቲስት ነው። ወደ ኪነ ጥበቡ ዓለም በይፋ ከተቀላቀለበት ጊዜ ጀምሮ ኤፍቢአይ፣ ፍሬሽማን፣ ያንቺው ሌባ፣ ባለቀለም ህልሞችና ሌሎችንም ዘመናዊ ሽሬ ኮሜዲ ሥራዎች ለተመልካች በማድረስ ዝናና ዕውቅናን ማግኘት የቻለ ሲሆን ሕይወቱ እስካለፈበት ሰዓት ድረስም ለበርካታ ዓመታት በኢቢኤስ ቴሌቪዥን የቤተሰብ ጨዋታ ፕሮግራም አቅራቢና ማስታወቂያ ሥራዎችንም በመስራት ሲያገለግል ቆይቷል። ነጻነት ወርቅነህ በፊልም ቲያትርና በቤተሰብ ጨዋታ ፕሮግራም በየመሃሉ የሚያነሳቸው ሐሳቦች፣ ቀልዶችና ወጎች የአብዛኛው ኢትዮጵያዊ ሐሳብ፣ ስሜትና እውነታን የሚያንጸባርቁ በመሆናቸው ተወዳጆች ናቸው። ሳቂታው ሰው አርቲስት ነጻነት ወርቅነህ ብዙ ወጣት አርቲስቶችን ወደ ኪነ ጥበቡ ዓለም እንዲገቡ ከፍተኛ አስተዋጽኦ ማድረግ የቻለም ሰው ነበር። በአጠቃላይ አርቲስት ነጻነት ወርቅነህ በኢትዮጵያ ኮሜዲ፣ ፊልም፣ ቲያትርና በቲቪ ፕሮግራም ላይ ያሳረፈው መልካም አሻራ ፈጽሞ የሚረሳ አይደለም። እርሱ በሕይወት ባይኖርም ለበርካታ ኢትዮጵያውያን የፊልም፣ ቲያትርና የቴሌቪዥን ፕሮግራም ተከታታዮች የሰጠው ሳቅና ደስታ በብዙዎች ልብ ውስጥ ሕያው ሆኖ ይኖራል። አርቲስት ነጻነት ወርቅነህ ባለትዳርና የሦስት ልጆች አባት ነበር። እኛም ለቤተሰቦቹ፣ ለወዳጅ ዘመዶቹና ለአድናቂዎቹ ሁሉ መጽናናትን እንመኛለን። ቸር ቆዩልን።